ከዚሁ ጋር በተያያዘ አማራ ክልልም ተመሳሳይ ችግር አለ። በተለይ በቅርቡ ፋኖን ትጥቅ ለማስፈታት በሚል እየተደረገ ያለው እንቅስቃሴ ጋር ተያይዞ የተለያዩ ድምጾች እየተሰሙ ነው። እንዲሁም ደግሞ የተለያዩ ሰዎችም እየታሰሩ ይገኛሉ። ጋዜጠኞችም ታስረዋል። በሚዲያ ላይ በአክቲቪስትነት መናቃቸው ሰዎችም ታስረዋልና ይሄ ነገር እየሄደበት ያለበት ሁኔታ ላይ ምንድነው ያለ አስተያየት? ምንድነው መደረግ ያለበት ብለው ነው የምታስበው? እንግዲህ ያው በቀድሞ ህይወቴ ማለትም ከአስር በፊት በነበረው ስወተውት እንደነበረው የአማራ ፖለቲካ ፈጣን የሆነ ትራንስፎርሜሽን እያካሄደ ነው። የአማራ ብሔርተኝነት በፍጥነት እየተጠናከረ የሄደ በመሆኑ ይሄንን ብሔርተኝነት በጥንቃቄ መምራት፣ ውስጡ ያሉት በጥንቃቄ መምራት፣ እንዲሁም ደግሞ ከውጭ ያለነውም በጥንቃቄ ኢንጌጅ ማድረግ አስፈላጊ እንደሆነ፣ ያ ካልሆነ ወደ ከፋ ግጭት ሊገባ እንደሚችል ስወተውት ነበር። እስከ ባህር ዳር በመሄድ እዚህም አዲስ አበባ በነበርኩበት ሁኔታም ብዙ ነገሮችን ስሞክር ነበር። እኔ ብቻ ሳይሆን ሌሎችም ውይይቶች ሲካሄዱ ነበርና በአጠቃላይ አሁን የምናየው ውጥረት ይሄንን ብሔርተኝነት ማኔጅ ከማድረግ የመጣ ነው። እንደ ቅድም እንዳልኩ ይሄንን በመረዳት አዳማ ላይ፣ ፊንፊኔ ላይ፣ ባህር ዳር ላይ ብዙ ሙከራዎች ተካሂደዋል ለመረዳትና ችግር እንዳይፈጠር፣ ግጭት እንዳይፈጠር ብዙ ሙከራዎች ሲደረጉ ነበሩ። ሆኖም ግን ባለፈው 2 ዓመት ከፍተኛ ስህተቶች ተሰርተዋል። የለውጡ ከሀዲዱ መውጣት፣ የትግራይን ጦርነት ማቀጣጠሉ፣ የትግራይ ጦርነት ደግሞ የፌደራል መንግስቱ የአማራን ክልል የመንግስትም ሆነ መንግስታዊ ያልሆኑ የታጠቁ ኃይሎችን ድጋፍ እንዲፈልግ አስገድዶታል። ይህ ሚሊታራይዜሽን ኦፍ ሶሳይቲ የመታጠቅ ብቻ ሳይሆን የአይምሮ ሚሊታራይዜሽን ኦፍ ማይንድ ተፈጥሯል። ይሄንን መረዳት ነበረበት መንግስት። ያንን ስምሪት በሚያደርግበት ወቅት ይሄ ሄቪሊ ሚሊታራይዜሽን ኦፍ ሶሳይቲ መታጠቁን ብቻ አይደለም ማለት የነበረውን ወደ ኋላ ተመልሰህ ስታየው የነበረውን በፌደራል መንግስት ሚዲያዎች ሲቀርብ የነበረው ፕሮፓጋንዳ የማህበረሰቡን ሚሊታራይዝ አድርጎታል። ያ ከተካሄደ በኋላ ደግሞ ጦርነቱ ጋብ ብሎ ከጦርነት ፖለቲካ ወደ ሰላም ፖለቲካ ሲገባ ያን ሚሊታራይዝድ የሆነን አፕሮች እንዴት ነው ወደ ሰላም እናስመጣው የሚለው ላይ ከፍተኛ ጥንቃቄ ያስፈልጋል። አሁን እኔ እንደምረዳው ከማናገራቸው ሰዎች የምንረዳው የፌደራል መንግስትና የትግራይ ክልላዊ መንግስት ውይይት ሲጀምሩ ድርድር ደረጃም ባይገቡ ውይይቶችን የተኩስ አቁም ሌሎች ድርድሮችን ሲጀምሩ ለጦርነቱ ላይ የተጋበዘው የአማራ ልሂቅ የአማራ ወጣት እዚህ ውስጥ አልተጋበዝኩም፣ ቀርቻለሁ፣ ተከድቻለሁ የሚል ስሜት በወጣቱ ብቻ ሳይሆን ከላይ እስከታች በመንግስት መዋቅርም ሆነ በሌላውም ያለ ውስጥ እንደገባ በግልጽ ይታያል። ብሔርተኝነት በተለይ ደግሞ ሴንስ ኦፍ ቢትራያል ተከዳሁ ብሎ የሚያስብ ከሆነ ተገልያለሁ ብሎ የሚያስብ መከዳትና መገለል ስሜት ውስጥ ከገባ በጣም አደገኛ ነው እየሆነ የሚሄደው። ስለዚህ በጥንቃቄ መያዝ ያስፈልጋል። ኦፍ ኮርስ በአንድ ሀገር ውስጥ ከመንግስት ውጪ ሌላ የተደራጀ የታጠቀ ኃይል መኖር የለበትም የሚለው አርጊመንት ሁሉም ቦታ ይቀርባል። ግን መጀመሪያውም ራሱ ይሄ ነገር መደረግ አልነበረበትም። ይሄ ከተደረገ በኋላ ደግሞ ትናንትና ህይወቱን እንዲገብር በፈለገው ታስታውሳላችሁ። ሁሉም በያለበት ተነስና ያገኘው መሳሪያ ታጠቅ ሲባል የነበረበትን ኦል በሰደን ተነስተህ ወደ ሰላም ስትነግረውና ፍታ ስትለው፣ በተለይ ደግሞ የድርድሩን ይዘት በድርድሩ ውስጥ ተሳታፊ ሳታደርገው
በደንብ ሳትገልጽለት በምታደርግበት ሁኔታ አደጋ አለው። ስለዚህ አይ ቲንክ እንደኔ ሾርት ተርም ማሰብ አስፈላጊ አይደለም። በፌደራል መንግስት አቅምና በክልሉ መንግስት አቅም ተረባርቦ ማስፈታት ይቻል ይሆናል። ጠመንጃን ማስፈታት ሊቻል ይሆናል። ትልቁ ችግር የጠመንጃ ጉዳይ አይመስለኝም። አርማመንት አይደለም። you can disarm them of weapons. Disarming the mind is the most important. Militarization of mind ተፈጥሯል። ጦረኝነት ተፈጥሯል። ይሄንን ጦረኝነት አእምሮ መቀየር የሚቻለው በኃይል አይደለም። ይሄን የጦረኝነት አእምሮ መቀየር የሚቻለው ኢንጌጅ በማድረግ ነው። ሰው ማስጠንቀቅ የምፈልገው ሁሌ እንደምለው ያው ብዙዎች ላይ ቀበሉት ይችላሉ። የኢትዮጵያ ፖለቲካ ውስጥ የትግራይ፣ የአማራ፣ የኦሮሞ ልሂቃን ፖለቲካ ኃይሎች ሚና በጣም ትልቅ ነው። ከነኚህ ሶስቱ አንዱን በማግለል የሚካሄድ ማንኛውም ኢኒሺያቲቭ ውጤቱ አደጋ ነው ያለው። አይ ቲንክ አሁን የተፈጸመው ልክ 2018 አካባቢ የተፈጸመ ስህተት ነው። ትዝ ካላችሁ ከኤርትራ ጋር ሁላችንም ሰላም እንፈልግ ነበር። ከኤርትራ ጋር ሰላም እንፈልግ ነበር። 20 ዓመት የነበረው ሁለቱም ሀገሮች የጎዳው ግጭት እንዲረግብና ሁለቱ ሀገሮች ወደ ሰላም ተመልሰው ኢትዮጵያም የባህር በሩን እንድትጠቀም ኤርትራም የኢትዮጵያ ማርኬት እንድትጠቀም ብዙ ምኞት ነበረ። በጣም ደስተኞች ነበርን። ያ ሂደት ግን የትግራይ ልሂቃን አላሳተፈንም፣ ያገለለን ነው። እንዳውም በእኛ ላይ የሚሸረብ ሴራ ነው ወደ ማለት ነው የገቡት። ይሄ ውጤቱ ወዴት እንደሄደ እናውቃለን። አሁንም ቢሆን ከትግራይ ጋር ሰላም እንዲፈጠር እንፈልጋለን፣ መፈጠር አለበት። ከትግራይ ጋር ሰላም ስንፈጥር ግን ሌላው የሀገራችን ክልል የሀገራችን ማህበረሰብ በዛ ሰላም ሂደት ውስጥ ተቋዳሽ ተሳታፊ ካልሆነ ያ የሰላም ሂደት ሳይሆን እኔን ለማግለል እኔን ለማጉዳት የሚደረግ አላያንስ ነው ብሎ የሚያስብ ከሆነ አንደኛ ሰላማዊውን ለማደናቀፍ ብዙ ወደ ስፖይለር የሚለወጥበት እድል አለ እና ይሄንን ለመቀየር አማራ ክልል ላይ የሚደረጉ እርምጃዎች በከፍተኛ ጥንቃቄ ከሴኩሪቲ እርምጃዎች የበለጠ የፖለቲካ ስራዎች ያስፈልጋሉ። አንዱ ኢህአዴግና ውጤቶቹ ያቃታቸው ነገር ምንድነው? ሁሌም ለፖለቲካዊ ችግር ወታደራዊ ወይም ደግሞ የሴኩሪቲ መልስ ነው የሚፈልጉት። ይሄ ነው ለዚህ ጣጣ ያደረሰን። በኢህአዴግ ዘመን የቄሮ ጥያቄ በጣም ሲምፕል ነበር። ማስተር ፕላኑን አቆሙ ነበር። ማስተር ፕላኑን ማቆም ላይ ቁጭ ብለው ከመደራደር ይልቅ ወደ መግደል፣ ወደ ማሰር፣ ወደ ማፈን ተሄደ። ውጤቱ የሥርዓቱ መለወጥ መገፋት ነበር። አሁንም ቢሆን ፋኖም ላይ ሆነ የአማራ ፖለቲከኞች ላይ የሰላ ትችት ማድረስ ይቻላል። ብዙ የሚከሰሱባቸው ነገሮች ይኖራሉ። ሆኖም ግን የፌደራል መንግስቱ ብቻ ሳይሆን እኛም በተቃዋሚ ወገን ያለ ነው ረጋ ባለ መልኩ በክልሉና በህዝብ ውስጥ ያለውን አመለካከት ያለውን ፍራቻ መረዳት ያስፈልጋል፣ ማዳመጥ ያስፈልጋል። በማዳመጥ መፍትሄ ይመጣል። በማግለል ሌብል በማድረግ ሌብሊንግ እኛ ላይ ሲደረግ የነበረው ሌብሊንግ ነው አሁን እነሱ ላይ እየተደረገ ያለው። ይሄ ሌብሊንግ አክራሪዎች፣ ጽንፈኞች የሉም ማለት አይደለም። አንድ ከሀገራችን ፖለቲካ ውስጥ ማውጣት ያለበት ነገር ደመስሰዋለሁ፣ አወድመዋለሁ የሚባል ነገር ማውጣት አለበት። አልቲሜትሊ የኦኤልኤም ሆነ የቲፒኤልኤፍም ሆነ የፋኖም ሆነ የሚሊታራይዝ የሆነበት ምክንያቱ ፖለቲካዊ ነው። መንስኤው ፖለቲካዊ ነው። ይህንን ፖለቲካዊ መንስኤ መፍትሄ እስካልፈለግን ድረስ በወታደራዊ እርምጃ
ልናስተነፍሰው እንችላለን፣ ለጊዜው ልናፍነው እንችላለን። ግን ስር እየሰደደ ስለሚሄድ ከስር መሰረቱ ለመፍታት ዋናው ጉዳይ ኢንጌጅ ማድረግ፣ የአማራ ልሂቃንን፣ የአማራ ምሁራንን፣ የአማራ አመራርን መቅረብ፣ ማዳመጥ፣ ህዝቡን ማዳመጥ፣ አገሪቷ ወደ ሰላም በምትሄድበት ሁኔታ ውስጥ ቀልጣፋ ተሳታፊ እንዲሆኑ ማስቻል የተሻለ አማራጭ ነው ባይ ነኝ።